የ5500 ዘመን ጠላቱ ዲያብሎስን የእባቡንና የዘንዶውን ሥራ ለማፈራ አኒ ፈቲ ወጋ ኩመሸኒ ፍዲበሸኒ ደምኒ አከነፍ አቹማ ተከነፍ ገርቡማ ከሰት ጩቡን አንዱከነ ከሰት አከነፍኒ ኑፍ ጀዴ አናፍ ጀዴ ሲፍ ጀዴ ይኒጌ ኢኑማ ጨልሴ የሮሰን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የእግዚአብሔርን ወንጌል የምታገለግሉ ወንድሞቼ መምህራን ወንጌል ዘማሪያን የሰንበት ትምህርት ቤት አገልጋዮች የድንግል ማርያም ልጅ ኢየሱስ ክርስቶስ በደሙ የዋጃችሁ ምእመናን አባቶቼ እናቶቼ እህቶቼና ወንድሞቼ እንዲሁም ሕፃናት እስከ ሞት ድረስ በወደደንና ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አመሻችሁ። እግዚአብሔር አምላካችን እንደ ኃጢአታችን ሳይሆን በቸርነቱና በምሕረቱ ጠብቆ በዚህ አደባባይ ስለሰበሰበን ስሙ ለዘላለሙ የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፈቃድ አሁን በመግቢያዬ ላይ የተናገርኩትን ቃል መነሻ ርዕስ በማድረግ እንማማራለን። ደጅው ሳሉ ኢየሱስ መጣ። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ ይህ ቃል ተጽፏል። የዮሐንስ ወንጌል ምዕራፍ 20 ቁጥር 26 እስቲ የትምህርታችን ርዕስ እኔን ተከትላችሁ እናንተም ቃሉን ታውጃላችሁ። ደጆች ተዘግተው ሳሉ ሳንጀምር ደከማችሁ። ደጆች ተዘግተው ሳሉ ኢየሱስ መጣ። ድገሙት አንድ ጊዜ። እግዚአብሔር መድኃኒታችንና ሕይወታችን ክብራችንና አለኝታችን ወደ ሁላችንም ሕይወት ይምጣልን። እኛም ዛሬ የተዘጉብን ብዙ ደጆች አሉ። የትኛውም ቁልፍ የማይከፍታቸው በምንም ቁልፍ የማይከፈቱ ብዙ የተዘጉ ደጆች አሉ። ክብር ይግባውና ሁሉም ደጅ የሚከፈተው በጌታ በኢየሱስ ክርስቶስ ነውና ወደ ሁላችንም እሱ ይምጣ። ይህንን የትምህርት ርዕስ የመረጥኩት በዚህ ከትንሣኤ ጀምሮ እስከ በዓለ ሃምሳ ድረስ ያሉት ቀናት ስለ ትንሣኤውና በትንሣኤው ዙሪያ ስለተደረጉ ነገሮች የምናወሳበት ጊዜ የምንማማርበት ጊዜ ስለሆነ ነው። በዚህ በዮሐንስ ወንጌል ምዕራፍ 20 ላይ የተጠቀሰውና ዛሬ በዚህ ጉባኤ እግዚአብሔር እንድንማማርበት የፈቀደልን ርዕስ በትንሣኤው ሰሞን
ስለሆነ ድንቅ ነገር ነው። የሰው ልጅ ለ5500 ዘመናት ያህል እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጥቶ ሲንከራተት ያለ ቦታውና ያለ ክብሩ ተዋርዶ በማይገባው ስፍራ ላይና በማይመጥነው ቦታ ላይ ተዋርዶ ከሚኖርበት ስፍራ ሊያነሳው እሱንም አስሮትና ያሰቃየው የነበረውን የ5500 ዘመን ጠላቱ ዲያብሎስን የእባቡንና የዘንዶውን ሥራ ለማፈራረስ በሥጋ የተገለጠው የእግዚአብሔር ልጅ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ እንደተገለጠው የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ተብሎ እንደተጻፈው ይህንን በመንከራተት ሕይወት የነበረውን በባርነት ሕይወት የነበረውን በጨለማ የነበረውን በጠላት እጅ ወድቆ የነበረውን የሰው ልጅ ነፃ ሊያወጣ የተገለጠው የድንግል ማርያም ልጅ ኢየሱስ ክርስቶስ የማዳኑን ሥራ በገለጠበት ወቅት የሆነ ታሪክ ነው። ሁላችንንም ሊጎበኝ የመጣው ሁላችንንም ነፃ ሊያወጣን የመጣው ኢየሱስ ክርስቶስ ሐሙስ ሌሊት ለዓርብ አጥቢያ ተይዞ በጲላጦስ አደባባይ ለፍርድ ቀርቦ ሞት ከተፈረደበት በኋላ ወደ መቃብር ነበር የወረደው። መቃብር ውስጥ ሊያስቀሩት በመቃብር ውስጥ ቀብረው ከዚህ በኋላ ኢየሱስ የሚባል በሀገራችን ስሙ አይጠራም በምድራችንም አይመላለስም ብለው እንደ ሥጋ ሐሳብ እንደነሱ ሐሳብ የሚያስቡት እግዚአብሔርን ታላቅነት ያልተረዱ ጻፍት ፈሪሳውያን ቀብረውት ወደ ቤታቸው ከገቡ በኋላ ስሙን አንሰማም ታምራቱን አናይም በአገራችንም ላይ አያስተምርም ብለው ቀብረውት ከገቡ በኋላ ክብር ይግባውና ያ መስቀል ላይ ደካማ መስሎ የታየው ያ ሊቶስትራ ድንጋይ ላይ ሲጎትቱት ደካማ መስሎ የታየው ያ በነቀያፋ ግቢ ሲደበድቡት ልብሱን ሲገፉት አንድ ሄሮድስ ግቢ ሌላ ጊዜ በጲላጦስ ግቢ ሲከሱት በሸላቾቹ ፊት ዝም እንደሚል በግ ዝም ያለው ፍቅር አስገድዶት የተገለጠው የድንግል ልጅ ኃይል ያለው ጉልበት ያለው ዓለምን በአንድ ደቂቃ በሰከንድ በማይክሮ ሰከንድ ውስጥ ማጥፋት የሚቻለው ጌታ ፍቅር አስገድዶት ሲጎተትላቸው መራቅ ሲተፉበት ዝም ሲል የሾህ አክሊል ሲደፉበት ዝም ሲል ፍቅር አስገድዶት እኔ ያ ዝምታ ያ ፍቅር ሁሉ ጊዜ ይገርመኛል። ዝም አስቡት ዝም ያለ ያን ሁሉ መከራ ሲያፈራርቁበት ቅዱስ ገብርኤል እንኳን መታገስ አልቻለም። ቅዱስ ሚካኤል ዝምታው ሲገርመው ዝም ሲል ሲደንቀው ቅዱስ ገብርኤል ጌታዬን ፈጣሪን ይሄን ሁሉ መከራ ሲያደርሱበት እንዴት ዝም እላለሁ ብሎ ሰይፉን መዞ ሲልከው
ሰይፉ የቤተ መቅደሱ መጋረጃ ብቻ ቀዶ መዓት ሳያመጣ ወረደ። ጌታ የተገለጠው ለማዳን እንጂ መዓት ሊያመጣ አይደለም። ስለ ቸርነቱ ክብር ይሁንለት፣ ስለ ምህረቱ፣ ስለ ርህራሄው፣ ስለ ደግነቱ ምስጋና ይብዛለት ለኛ ጌታ ደግ አባት፣ ማንም እንዲጠፋ የማይፈልግ የማንንም ሞት የማንንም መከራ የማንንም ስቃይ የማይፈልግ ደግ አባት። የኛ አባት እንዲህ ነው፣ ያለን አባት እንዲህ ነው። እንዴት እንደተረዳችሁት እኔ አላውቅም። እኔ ትንሽ ገብቶኛል፣ ትንሽዬ ፍቅሩን አግኝቻለሁ። ትንሽዬ ገብቶኛል ስላችሁ ብዙ ዕውቀት ያላቸው ሊቃውንት አባቶች ያሉ ከሊቃውንቱ ስር እኔ የሚያገኘው ትንሽ ዕውቀት ከመጽሐፍት ባገኘው ትንሽ ዕውቀት ፍቅሩ ቸርነቱ አስገርሞኛል፣ ምህረቱ አስደንቆኛል። የጌታዬ በበደል ሳለን በኃጢአት ሳለን እንዲሁ የወደደን ያለ ዋጋ እንዲሁ የወደደን ያለ ድካማችን ያለ ጽድቃችን ምንም ሳይኖረን እንዲሁ የወደደን ስለኛ የተንከራተተ ስለኛ የደማ የቆሰለ በነዛ አጋንንት በሰፈረባቸው ጻፍት ፈሪሳውያን ፊት ዝም ግብለው ምራቃቸውን ሲተፉበት ዝም አንተ ሰው ገላመጠኝ ብለህ ያዙ ልቀቁኝ ትላለህ። ትንሽዬ ስልጣን ካለህማ ከባድ አይደል እንዴ? ውሸት ነው እነሱ ነው አይደል? ያዙ ልቀቁ ለምን ተገላመጥኩ ብለህ። ጌታ ግን የሰማይና ምድር ፈጣሪ ሆኖ ምራቅ ሲተፋበት ዝም፣ ሲጎትቱ ዝም፣ ሲያደሙት ዝም፣ ሲገርፉት ዝም፣ ተራ በተራ እየተፈራረቁ በጲላጦስ አደባባይ ዝም። ጌታ የኔን እስራት ታስረው እኔ እንድፈታ አደረገ። ክብር ለሱ ይሁን፣ ምስጋና ለሱ ይሁን። እሱ ነው የኛ ጌታ። ከበጀው ልፊነ ጉዳ ፊዳፊ ኬናፊ ቁልቁልቻ አባኬ ሰኒ ዱአኑ ጃለቴ ጃላለ ጉዳኑ ኑተርጊሲሴ ጉያ ፈኖ ሳቲ አኒ ፈቲ ወጋ ኩማ ሸኒፍ ዲበሸኒ ደምኔ አከነፍ አቹማ ተከነፍ ገርቡማ ኬሰት ጩቡዳን ዱከነ ኬሰት አከነፍኔፍ ኑፍ ጀዴ አናፍ ጀዴ ሲፍ ጀዴ ኢኒጌ ኢኑማ ጨልሴ የሮሰን የሮ ሮባን ሰና የሮ ጎረሳኒት ትፈሰነ ኢኑማ ጨልሴ ጃላለ ጉዳኑ ራቀባ ቆርጭ ኬኛ ባኬኝ ኑፈይሱዳፍ ሙለቴ በገኑፍ ሙለቴ በገኑፍ ዲጌ በገኑፍ ዱዌ እናን ዲጉ እናን ዱ ኑቱፈየ ገለኒ ፉልፍኒ ሳፋተው ፈይሳ ኬኛ አባ ኬኛፍ ኢሰኑ ጃለቴ ቢዘ ዱከነ ኬሳኑ ባሲፍ ኢዶ ኩፍኔ ከኑ ካሲፍ ገለኒ ፉልፍኒ ከበጅን ጉዳን ሳፋተው ኢሰመሌ ማልቀበ በረፈይሳን ኬኛ ሙለቴ ዱኤ አዋለ ኬሰተፈ ቦለ ኬሰተፈ ጀዳኒ ቴገኒ ሐዊንሳኒ ከናይ ከናም ቦደ መቃኒ ኢየሱስ ጀረሙኩን ብየ ኬኛ መጋላ ኬኛ ኬሰቲ ዋይንሳይኖ ዴፈሙ ጀደኒ ወር ጎዋሱን አዱኛን ኩኑ አማማት ኩኑ በረኩመ ለማፍ ዋይ ጎፍታ ክርስቶስ ለለባ ጅርቲ ኢነ አባ ጉዳዳ ወንጌል ሳላን ለማጅራ በገገመተኒ አችቲ ነፍኔ እስራኤል ትነፍኔ አዳማ ረቲስ ኢትዮጵያ ረቲስ ቻይና ረቲስ አሜሪካ ረቲስ አዱኛ ከነረት መቃንሳ አመስ ከበጀማ ጅራ ቦሩሲን ከበጀማ አባን ኬኛ መቃንሳ ይኑልፋታ ዲኒ መታሺ ገዲ ቀበቴቲ ቦለ ኬሳ ዋለ ኬሳ ኢኖ ካኤራ በገገመደኒ ካኤራ
ጎፍታን ኬኛ ዋና ኬሰቲ ነፍኒ ከኤራ ወጂ ሰይጣና በርባዴሴ ኢኖ ከኤራ እሱ ተነስቷል ክብር ለሱ ይሁን ሐሳባቸው ምኞታቸው እስራኤል ሀገር ውስጥ ስሙ አይጠራም ነበር ዛሬ በዓለሙ ሁሉ የመድኃኒታችን ስም ይጠራል ክብሩ ይነገራል ትንሣኤው ይታወጃል ጠላት አፍሯል ክብር ለመድኃኒዓለም ለኢየሱስ ክርስቶስ ታዲያ እሱ ሞቶ በተቀበረ ጊዜ ከሱ ጋራ የነበሩት ቤተሰቦቹ ይህንን የአይሁድን ሕግ ፈርተው በራቸውን ደጃቸውን ዘግተው በየቤታቸው ቁጭ ብለው ነበር ሰዓቱ የሚያስፈራ ሰዓት ነበር ጌታችን ኢየሱስ ክርስቶስ በመቃብር ውስጥ ያለ ባሉት ቀናት ደቀ መዛሙርቱ ጻፍት ፈሪሳውያኑን እነዛን ጨካኞች ፈርተው ደጃቸውን ዘግተው ቁጭ ብለው ነበር በዓለም ውስጥ ካሉ ከሰይጣን መልእክተኞች የተነሳ ከገሃነም ደጆች የተነሳ ቤታችንን ደጃችንን ሕይወታችንን ለብቻ አድርገን ደጆቻችንን ዘግተን በፍርሃት የኖርንባቸው ብዙ ምሽቶች አሉ ብዙ ምሽቶች ገንዘብ ያለን ገንዘባችን ከፍርሃት ሊያርቀን ሳይችል ቀርቶ ደጃችንን የዘጋንበት ብዙ ሌሊት አለ ብዙ ፍርሃቶች ስለነበሩ ብዙ የሚያስፈሩ የሚያስጨንቁ ብዙ ማታዎች ስላሉ ብዙ ምሽቶች ስላሉ ደጆቻችንን የዘጋንባቸው ከወንድም ፍርሃት ከጠላት ፍርሃት ከኃጢአት ፍርሃት ከሰይጣን ፍርሃት የተነሳ ዘግተን ቁጭ ያልንበት ብዙ ሌሊት አለ ጻፍት ፈሪሳውያኑን ከመፍራት የተነሳ እነዚህ የሱ አገልጋዮች ደጃቸውን ዘግተው በፍርሃት ቁጭ ብለው ነበር ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ደቀ መዛሙርቱ ቤታቸውን ዘግተው በፍርሃት ያሉ በድንጋጤ ያሉ በዚህ ቅድም በተከስኩላችሁ የትምህርታችን መነሻ ርዕስ ባደረግነው በዮሐንስ ወንጌል ምዕራፍ 20 ቁጥር 26 ላይ እንዲህ ይላል ከ8 ቀንም በኋላ ደቀ መዛሙርቱ ደግመው በውስጥ ነበሩ ቶማስም ከነርሱ ጋር ነበረ ደጆች ተዘግተው ሳሉ ኢየሱስ መጣ ስለ ቃሉ የተመሰገነ ይሁን ምኖ የተዘግተው ደጆች አላችሁ ምኖ የተዘግተው ደጆች ተዘግተው ሳሉ ማን መጣ ኢየሱስ መጣ በመካከላቸውም ቆመ ይላል በመካከላቸው ምን ሆነ አሁን በእኔና በእናንተ መካከል ማን አለ እስቲ መታምኑ እጃችሁን አውጡ አንድ ሰው አለ ያላመነ ሰው አለ አንድ ሰው አለ የሚጠራጠር እቺ ጥርጣሬ እጅ ናት ማን አለ እስቲ መታምኑ አመስግኑት አመስግኑት አለ በመካከላችን የምትሉ ደጆች ተዘግተው ሳለ በፍርሃት ሳሉ በድንጋጤ ሳሉ በመካከላቸው ደጁን እንደተዘጋ ደጁን ሳይከፍት በመካከላቸው ቆመ ማን ኢየሱስ ያስፈልጋቸው የነበረው እሱ ነው ይፈልጉ የነበሩት እሱን ነው ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸው ቆሞ
ሰላም ለእናንተ ይሁን አላቸው። እስቲ ቃል በሉ ሰላም ሰላም ለእናንተ ይሁን። ያኔ አይደለም በብዛት በብዙ በብርቱ ይሄ ቃል የሚያስፈልገን አሁን ለኔና ለእናንተ ነው። ለኢትዮጵያውያን ሰላም 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 ለእናንተ ይሁን አላቸው። ደጆች ተዘግተው በፍርሃት ለነበሩት በጭንቀት ለነበሩት ሰላም አጥተው ተረብሸው ለነበሩት ለተጨነቁት በተዘጋ ደጅ ውስጥ ሆነው ይጨነቁ ይፈሩ ለነበሩት በመካከላቸው ሆኖ እውነተኛው የሰላም አባት እውነተኛው የሰላም ጌታ ሰላሙን ለነሱ ሊሰጥ በመካከላቸው ተገኘ። በር ሳያንኳኳ በር ሳይከፍት ደጆች ተዘግተው ሳሉ ወደ ውስጥ ገብቶ ሰላም ለእናንተ ይሁን አላቸው። ማን? የናዝሬቱ ኢየሱስ ሞትን ድል አድርጎ የተነሳው ጌታ እውነተኛውን ሰላም ለልጆቹ የሚሰጥ የሰላም አባት በመካከላቸው ሆኖ ሰላም ለእናንተ ይሁን አላቸው። ሰላም ለሀገራችን ይሁን፣ ሰላም ለኢትዮጵያ ይሁን፣ ሰላም ለቤታችን ይሁን። እውነተኛው የእግዚአብሔር ሰላም ዛሬ ያስፈልገናል። ኢትዮጵያ ዛሬ ሀገራችን ዛሬ ሰላምን ትፈልጋለች። በየቦታው የምንሰማው ብዙ ፍርሃት፣ ብዙ ድንጋጤ፣ ብዙ ጭንቀት አለ። የሰው ልጅ ዛሬ ተጨንቋል። ሁሉም በፍርሃትና በድንጋጤ ነው ያለው። ዛሬ እውነተኛው ሰላም ጭንቀትን የሚያቆመው ፍርሃትን የሚያቆመው ሞትን የሚያቆመው እንባን የሚያብሰው እግዚአብሔር ሰላም ብቻ ነው። ሰዎች በኮሚቴ ተሰብስበው በሰላም ጉዳይ ተነጋግረዋል፣ ለፍተዋል፣ ጥረዋል፣ ደክመዋል። ዛሬ እውነተኛ ሰላም ግን ሊገኝ አልቻለም። እውነተኛ ሰላም በማን እጅ ነው? የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ ክርስቲያኖች ስለዚህ ሰላም ጸልዩ፣ ስለዚህ ሰላም ጩሁ። እናንተ በእግዚአብሔር ፊት የምትቆሙ እግዚአብሔር የሚሰማችሁ ክርስቲያኖች ሆይ በእግዚአብሔር ፊት ተንበርክካችሁ ስለ ሀገራችን ስለ ቤታችን ሰላም ጩሁ። እግዚአብሔር ሰላም ያን ጊዜ ለሁላችንን ይሆናል። ደጆች ተዘግተው ሳሉ በመካከላቸው ቆሞ ሰላምን የሰጣቸው ኢየሱስ ዛሬም ወደ ተዘጋው ወደ ታጠረው ቤታችን ሕይወታችን መጥቶ ማንም ሳይነግረው ችግራችንን የሚያውቅ ፍርሃታችንን የሚያውቅ የተዘጋውን ደጅ በየትኛው በኩል እንደተዘጋ በየትኛው በኩል እንደታጠረ የሚያውቅ ጌታ እግዚአብሔር ወደ ሕይወታችን መጥቶ የተዘጋብንን ሁሉ ይከፍትልናል። ስሙ ለዘለዓለሙ የተመሰገነ ይሁን። ደጆች ተዘግተው ሳሉ ኢየሱስ መጣ። ወደ ተዘጋው ወደ አዘኑት ወደ አለቀሱት ወደሚማጸኑት መጥቶ መድኃኒዓለም ከዚያ ችግር ከዚያ ለቅሶ ከዚያ ሐዘን ያላቅቃቸዋል። እኔ በዚህ በሉቃስ ወንጌል ምዕራፍ 7 ላይ ያለ አንድ ታሪክ ሁሌ መጽሐፍ ቅዱስ ሳነብ ይገርመኛል። በናይን መንደር ስላለች ስለ አንዲት ምስኪን ሴት። በዚህ በናይን መንደር አንዲት ምስኪን ሴት ነበረች። ይህች ሴት አንድ ልጅ ነው ያላት። ስንት ልጅ ነው ያላት? እየሰማችሁ ነው? አንድ ልጅ ነው ያላት። በናይን መንደር ነው የምትኖረው። የሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ታሪኳ ተጽፏል። በናይን መንደር ይህች ሴት አንድ ልጅ ነበራት። ይሄ የምትወደው አንዷ ልጅ ታመመባት። አንድ ልጅ ነው ያላት። ይሄ ልጅ ታመመባት። በመጨረሻም ሞተ።
በጣም ተጨነቀች፣ በጣም አዘነች። ብዙ ነገር ተደፈነባት፣ ተዘጋባት። እንባዋን እየዘራች ልጇን ለመቅበር የሰፈሩ ሰዎች ተሰብስበው ወደ መቃብር ወደ ጉድጓድ ልጇን ልትጥል ጉዞ ጀመረች። በናይን መንደር የምትኖረዋ ይቺ ምስኪን አንድ ቤቷ ተዘጋባት። ልጇ እየሰራ እየደከመ እየለፋ እየጣረ እናቱን የሚያበላ እናቱን የሚያኖር ይህንን ልጅ አጣች። አንዳንዴ ደጃችን እንዲህ ይዘጋል። ተስፋ የምናደርገው አይናችንን የምንጥለው አንድ ነገር ያለንን አንድ ነገር ዓለም ትወስድብናለች። እንዲህ ነው፣ ይዘጋብናል። የሆነ የተከፈተልን ደጅ መልሶ ይዘጋል፣ ይታጠራል። ምንም የምንከፍትበት እናጣለን። ከማልቀስ በስተቀር ደጃችንን ዘግተን ከማዘን በስተቀር ምንም የማናደርገው አንዳንድ ነገር ይገጥመናል። እግዚአብሔር ቤተሰቦች የትምህርታችንን ርዕስ እንዳትረሱ። ደጆች ተዘግተው ሳሉ ማን መጣ? ኢየሱስ። በመቤቴ ንገሩ፣ ማን መጣ? ኢየሱስ። ክብር ለሱ ይሁን። አሜን። ኢየሱስ መጣ። ይምጣላችሁ፣ አሜን በሉ። ይምጣልን፣ አሜን በሉ። ይምጣልን፣ ያስፈልገናል። ኢየሱስ ክርስቶስ ያስፈልገናል። አዎ እጅግ ያስፈልገናል። መረቦቻችን አሳ ሊይዝ ብለውን ሌሊቱን ሙሉ ብቻችንን በደከምንበት ሌሊት ኢየሱስ ይምጣልን፣ አሜን በሉ። ደቀ መዛሙርቱ በጥብርያዶስ ወንዝ አጠገብ ጌታ ኢየሱስ ከሞተ በኋላ ከተነሳ በኋላ አንዳንድ ቀን ነበር የሚገለጥላቸውና በዚሁ በዮሐንስ ወንጌል ምዕራፍ 21 ላይ አንድ ቀን ጴጥሮስ እኔ ዛሬ አሳ ላጠምድ ልሄድ ነው ብሎ ደቀ መዛሙርቱ እንከተላለን ብለው ወደ ጥብርያዶስ ወንዝ የሄዱበትን ምሽት ታስታውሳላችሁ። ምን ሊያጠምዱ አላችሁ? መልሷ። ምን ሊያጠምዱ? አሳ ሊያጠምዱ ወደ ወንዙ ሄዱ። በዚህ ወንዝ ብዙ ጊዜ አሳ ለማጥመድ ብዙ ስራ ለመስራት ኖረውበታል፣ ያውቃሉ። አሳ መቼ እንደሚኖር አጠማመዱንም ቦታውንም ጊዜውንም ያውቃሉ። የሚገርማችሁ በዚያች ሌሊት ግን ምንም አላጠመዱም ይላል። አንዳንዴ እንዲህ ይሆናል ወንድሜ። እውቀት ስላለ እውቀት ሊያድን አይችልም። ገንዘብ ሊያድን አይችልም። ዘመዶች ሊያድኑ አይችሉም። እውቀት ሊያድን አይችልም። የሚያድነው ማን ብቻ ነው? ክብር ለሱ ይሁን። እሱ ይምጣ፣ እሱ ይምጣ። እሱን ጠብቁ፣ እሱን ጥሩት፣ ና በሉት። ና ያላንተ መረባዶ ጌታ ሆይ ና። ያላንተ ጤና የለም ጌታ ሆይ አንተ ና። ያላንተ ልብስ አይሞቅም ጌታ ሆይ ቶሎ ና። ያላንተ ትዳር አይሳካም ጌታ ሆይ ቶሎ ና። ያላንተ ምግብ አይጣፍጥም ጌታ ሆይ ቶሎ ና። ያላንተ ወንጌሉ ቃሉ አይሆንም ጌታ ሆይ ና። ያላንተ ቅዳሴው አይሆንም ጌታ ሆይ ወደ መቅደስህ ና። ና ከእናትህ ጋር ና። አባቶች ሌሊት ነይ ብለው ድንግልን ይጠሯል። ከልጅሽ ጋር ነይ። ከማን ጋራ? ከማን ጋራ? የጌታዬ እናት ቅዳሴው እንዲሰምር ነይ ነይ፣ አመስግኗት እስቲ ነይ ነይልን። ይህንን ካህኑ ይጠራታል፣ ቄሱ ይጠራታል፣ ሰባኪው ይጠራታል፣ ምዕመኑ ይጠራታል፣ የተጨነቀው ይጠራታል። ከልጅሽ ጋራ። ከማን ጋራ? አቤት እንዴት ያምራል! ከልጇ ጋራ። ሰአሊ ለነ ቅድስት ቅድስት ሆይ ድንግል ሆይ ለምኝልን። ማንን? ልጅሽን። ጌታ ሆይ ና። ከማን ጋራ? ከማን ጋራ? ከእናቱ ጋራ ና። ከቅዱሳን ጋራ፣
ከመላእክት ጋር ጌታ ሆይ እሱ ይመጣል ደጅ ተዘግቶ መረቦች ባዶ ሆኖ ሳሉ ኢየሱስ ይመጣል ግድ የለም ዛሬ ናዝሬት ሰዎች አይደሉም እዚያ ሆነ መንገደኛ ነው እኔ ማላክ ናዝሬቶች እንዲያለቁ ሲጋ አልከማችሁ ጮማ መዛባችሁ ይብዛላችሁ እሱ እንኳን ግን ከአቅም በላይ ዝም የሚያሰኛችሁ እንዳይሆን መልስ ትሰጣላችሁ ትንታጎች ናችሁ ወንጌል ትወዳላችሁ እኛም በጣም እንወዳችኋለን በዚህ ዛሬ ነው ታበሉ ከማን ጋራ ጌታ ሆይ ከእናንተ ጋራ ከቅዱሳን ጋራ መረቦች ባዶ ሆነው ሳሉ ማን ይምጣ ለይቱን ሙሉ ደከሙ ለፉ ምንም አሳ ጠፍቶ ነው እንዴ ያለ እግዚአብሔር ነው ድካሙ ያለ እግዚአብሔር ነው ልፋቱ ያለ እግዚአብሔር ነው መረብ ሲጣል ነበረው ለሊቱን ሙሉ ምንም አሳ አልያዝንም ሲነጋ ኢየሱስ መጣ ማን መጣ ኢየሱስ መጣ ቀረበና ልጆች አንዳች ሚበላ አላችሁ ወይ ለሊቱን ሙሉ ለፋን ደከምን ምንም አሳ አልያዝንም እንግዲያውስ እሱ ሲመጣ ያልተቀየረ የማን ታሪክ ያልተገለበጠ የማን ታሪክ አለ ያልተፈታ የማን ችግር አለ የዓለም ችግር ሚሊየን ቢሆን ጌታዬ በማይክሮስ ሰከንድ ውስጥ አንዱ ችግር ይፈታል ስሙ ለዘላለም የተመሰገነ ይሁን እናንተ ብቻ ፈልጉት እናንተ ብቻ ጥሩት ናውሪ ህይወቴ ጌታዬ አንተ ከኔ ጋር ሁኑት ደጀን ዘግቼ በፍርሃት ነኝ በድንጋጤ ነኝ የከበበኝ ብዙ ነገር አለ ያልተፈታ ብዙ ነገር አለ አንተ በአንተ ብቻ የሚሆን በአንተ ብቻ የሚደረግ አለ አሁን መረቦቻችሁ በቀኝ ቤት በኩል ታላላች ቤት በኩል በቀኝ ኢየሱስ ችግራቸውን ይፈታል ለምን ጠንቋይ ጋር ትሄዳላችሁ አጠገባችሁ እግዚአብሔር እያለ ለምን ሌላ አዋቂ ፍለጋ ትሄዳላችሁ ሁሉን ቻይ ኤልሻዳይ አባኑ እንደደንዳ ኦምናካ ካንቃቦ እንደከንደንደው ቦስታን ቁርጭ ኬኛ ኢየሱስ ኦቶ ቡኬ ኬኛ ጅሩ ፈይሳ ቢራ አባ ቢራ ኬና ቢራ ገርባች ማይዴ አሲፈች ማጆርች ወራው ምንን ቀብደት ማይርከች አባ ሁንደ ደንዳ ቀብና ረኮ እንደ ኬሳ ጆሌሳ ባሱ ከንደንደው ኢየሱስ አባ ኬኛ ገለኒሳ ፋተው bukkee keenya jiru ati fuuldura bahi ani si duukaan bu'a jedha inni fuuldura ammoo abbaan keenya nuti isa duukaa fuuna waanti hundi dhufta balballi cufamee innaa jiru innaa rakkanni gooftaan hin dhufa Yesuus qorichi keenya hin dhufa akkuma cufameetti balbalum cufame sana keessa seenee nageenyi suniif haa ta'u jedha yeroo sana nageenya bara argannaa galanni furfinni guddaan isaaf haa ta'u ኤልሻዳይ ሁሉን ቻይ አምላክ እግዚአብሔር በቀኝ ታሏናቸው በቀኝ ሲጥሉ መረቦቹ በአሳ ተሞሉ ይላል ክብር ለእግዚአብሔር ይሁን አሁን ከትንሣኤ በኋላ በዚህ ሰዓት የሆነውን ታሪክ ነው የነገርኳችሁ ያለሁት በአሳ
ተሞሉ መረቦች። ይገርማል። ጴጥሮስ ከአሳው ብዛት የተነሳ መረቡን መጎተት አቃተው። አሳዎቹ ብዙ ናቸው። መጽሐፍ እንደሚለው 153 እግዚአብሔር ሲሰጥ ትንሽ አይደለም፣ ትልቅ ነው የሚሰጠው። ክብር ለእሱ ትልቁ እግዚአብሔር። እየቆነጠረ አይሰጠንም፣ እየሰፈረ አይሰጠንም። የሰማይ መስኮት ከፍቶ ያትረፈርፍልናል። ሰው ነው እየቆጠረ የሚሰጠው። ስንት ነገር እያወራ ያው ስንት ነገር እያወራ እየቆጠረ እየሰፈረ እየተቆናቆነ የባባ ይርሳው ሰው ቆንጥማና ሰምታችሁ ያላል ምንድነው ናችሁ? አሁን ይባላል እንደቀስ ተብሎ በጣም ተስፋ እግዚአብሔር ወደ ልባችን ይመልሰን። እግዚአብሔር ጋር ያለው የሰማይ መስኮት ከፍቶ ነው ትልቅ ይላል። 153 አሳ መረብ ውስጥ እየዘለሉ አሳዎቹ ማን መጥቷልና ማን መጥቷል? ደጆች ተዘግተው ሳሉ ማን መጣ? ኢየሱስ መጣ። መረብ ባዶ ሆኖ ሳለ ኢየሱስ መጣ። ቃል ሲናገር ወዲያው መረቡ በአሳ ተሞላ። መረብህ፣ ኑሮህ፣ ትዳርህ፣ ሕይወትህ፣ እውቀትህ እንዲህ ይሞላል። ማን ሲመጣ? ኧረ ክብር ስጡት! ኧረ ምስጋና ምስጋና ምስጋና! ወደኛ መጥቶ ታሪካችንን ለቀየረ ጌታ ክብር ይሁንለት። ነገሩን ለገለበጠ ጌታ ምስጋና ይብዛለት። ምን እንስጠው? ምን እንክፈለው? አባት የልጆቹን ጓዳ ሲጎበኝ፣ አባት ወደ ልጆቹ ጓዳ ሲገባ፣ ቅድም እኮ ብያቸዋለሁ። ከእናት ጋራ ከማን ጋራ? የዶኪማስ ቤት ሰዎች ዝግት ታድገው ጓዳው ይጨነቃሉ። ምን እንስት ይሁን? ረኛ ሰፈር ሰው ከባድ ነው። ይኔ አቅሙን አይቶ አይደግስም እንዴ? ሰውዬ ልብሉ ሰው የጠራው ምንም ሳያዘጋጅ ነው እንዴ ብለው አፋቸውን ሳይከፍቱ ታርገው ጓዳው ምን ይችላል? አንዳንዴ አይደለም ለሰው ለልጆቻችሁ ምን እናላችሁ ለተሰዎች ታውቃላችሁ። ነገ እንዴት ሆናለሁ ብላችሁ ደጃችሁ ዘግታችሁ አልቅሳችሁ ታውቃላችሁ። እጆች ተዘግተው ሳሉ ማን መጣ? እመኑና ጥሩት፣ እመኑት፣ ጌታ ይመጣል። መቼ ተለየ ከደጃችን ደጅ ላይ? አሁንም ልባችን ደጅ ላይ ቆሞ በራችን ላይ ቆሞ እያንኳኳ በረከት ይዞ ሰላም ይዞ አሳውን ይዞ ልብሱን ይዞ ሕይወት ይዞ በረከት ይዞ ደጅ ላይ ቆሟል። እኔ ጌታ የሚከፍትለት ካለ በተትረፈረፈ ሕይወት ይኖራል። ሰላሙ በዝቶለት ቤቱ ተባርኮለት በደስታ ተሞልቶ ይኖራል። ይግባ መድኃኔዓለም ወደ ቤታችን። የዶኪማስ ጓዳ ተዘግቶ ሳለ በጭንቀት በፍርሃት ምን እንሰጣለን ሲሉ የጌታ እናት ተነሳች። ከልጅሽ ጋር ያልናት የጠራናት ወደ ጓዳችን። ልጄ ጠጅ የለም ጓዳ ግባ አለች። ቀደመች። እሷ የሚላችሁ ናት። ቀድማ ታስተካክለው የተመሰካከለውን እምነት ያጣውን የተጠራጠረውን ልባችንን ጓዳችንን የሻከረውን ቅራቅንቦ ምናምን ጥርጣሬ የተሞላበትን ልባችንን ገብታ ታጽናው ጓዳችንን። ልጄ ግባ ቀድማ የሚላችሁን አድርጉ ይመጣል አለች። ማን ይመጣል?
ደጆች ተዘግተው ሳሉ ማን መጣ? ወደ መራራ ወደ ጎደለ ሕይወት ማን መጣ? ወደ ባዶ ጋን ወዳለበት ማን መጣ? ኢየሱስ መጣ። እነዚህን ጋኖች ባዶ ጋኖች ውሃ ሙሏቸው አለ። ምን ሙሉ አለ? ርካሹን ውሃ፣ ማንም የሚያገኘውን ውሃ ሙሉ አለ። ጌታ ሲመጣ ጎዶሎ ይሞላል። ተሞላ። ቅዱና ስተዋለ ተቀይሯል። ውሃ አይደለም። ማን ሲመጣ ጣፋጭ ሆነ፣ ልዩ ሆነ። አስተናጋጁ እስኪገረም፣ ተስተናጋጁ እስኪገረም ይህን ጥሩ ወይን ጠጅ የት አኖራችኋል ብለው እስኪገረሙ፣ እነሱ አያውቁም። ኢየሱስ ነው ወደ ጓዳ የገባው። ክብር ለሱ ይሁን። እሱ ሲገባ ይቀየራል። አሜን። ጌታ ሆይ ግባ ወደ ጓዳችን ግባ በሉት። ይግባ። ከማን ጋራ? አቤት ታሪክ ሲቀየር። ክብር ለሱ ለእናቱ ለድንግል ማርያም ለኢየሱስ ክርስቶስ። 153 ልልቃስ ጴጥሮስ መጎተት እስኪያቀት ጌታ ሲመጣ እንዴ ጎተተሽ ማጨርሹ ሰፍረሽ ማጨርሹ በረከት ወደ ጓዳሽ ይመጣል። የሚገርመው ጴጥሮስ ድጋልና ወንዙ ዳር ጠውልጎ በረሃብ ቆሞ ዮሐንስ ያዕቆብ እራውኑና ኑ ብዙ አሳ ተገኝቷል ኑ ማን እንደቆባ አላወቁት ኑ ይላል። ለካ ወንዙ ዳር የቆመው ዮሐንስ የቆመው የመጣው ማን እንደሆነ አውቋል። ልቤን ውስጤን የሚያስደስተኝ አንድ ቃል ተናገረ። ጴጥሮስ አለው አቤት ጌታ እኮ ነው አለ። እስቲ ክብር ለመድኃኒዓለም ምስጋና። ማን ነው አለ? ማን ነው? ጌታ እኮ ነው። ጴጥሮስ አለው አየህ ስኮ ጌታ ነው። መረቦቻችንን የሞላው ጌታ ነው። ከራብ ከችግር ያተረፈን ጌታ እኮ ነው። ጴጥሮስ ዞር ብሎ አየው። ራቁቱን ስለነበር ጌታዬ ፊት ራቁቴን አልቆም ብሎ ራሱን ወደ ባህር ጣለ። ራቁታችሁን አትቆሙ፣ መረቦቻችን ግን በአሳ ተሞልተዋል። በማን? የናይን መንደር ሰዎች ያችን ምስኪን ልጇን ሊያቃብሯት የከተማው ሕዝብ በብዛት ወጥቶ ነበር ይላል። ቀባሪ አይተፋም። ቀባሪ ብዙ ነው። ለቅሶ ደራሽ ብዙ ነው። አሁን ያነሰው የጠፋው አጉራሽ ጠያቂ ሆስፒታል የሚጠይቅ የለም። ሲራቡ በየቤቱ እየሄደ የሚጠይቅ የለም። ሲሞቱ ቀባሪው ግን አንዳንዱ እድር እንዳይቀጣ ነው ሄዱት። የከተማው ሰው በጣም ብዙ ይላል። እጅግ ብዙ የከተማው ሕዝብ ይችን ሴት ልጇን አንድ ልጇን ሊቀብሩ ወደ መቃብር ያጣድፉታል። በዚህ መሃል ወደ ናይን ከተማ ኢየሱስ መጣ። ምስጋና ለሱ ይሁን። ወዴት መጣ? ወደ ናይን መንደር። ደጆች ተዘግተው ሳሉ ማን መጣ? ሐዘንተኞች ለቀስተኞች እያለቀሱ ያቺ ምስኪን ሴት ልጇን ልትቀብር ስትጣደፍ ሲያጣድፏት ኢየሱስ መጣ። በሕዝቡ መካከል ብዙ ሰዎች ነበሩ። ብዙ ሰዎች መጥተዋል። ልጅቷን ሊያድኑ ግን አልቻሉም። እውነተኛው አዳኝ ግን ወደ ናይን መንደር መጣ። ደጆች ተዘግተው ሳሉ ማን መጣ? ኢየሱስ መጣ። ወደ ናይን መንደር ኢየሱስ መጣ። ወደ ለቀስተኞች መሃል ኢየሱስ መጣ። ወደምታዝነዋ ሴት ጠጋ አለና አንቺ ሴት አይዞሽ አታልቅሽ አላት። ብዙ ሰዎች እንዲህ ብለውናል አይደል? አይዞሽ ግን እንባችንን ሊያብሱ አልቻሉም። የእውነት ግን የተቆረጠውን ተስፋችንን ሊቀጥሉ አልቻሉም። ሐኪሞቹ አይዞሽ 6 ወር ይኖርሽ ይሆናል፣ አይዞሽ 1 ዓመት ትኖሪ ይሆናል፣ አይዞሽ
መድኃኒት ባይኖረውም የያዘሽ በሽታ ግን ራስሽን በስፖርት በምናምን አይዞሽ አንድ ቀን ስራ ይኖር ይሆናል እንጀራ ሊኖርሽ ይችላል አይዞሽ ይሉናል የእውነት ግን ይሰጡ ሊረዱ ሊያግዙ የቻሉ ግን የሉም ክርስቶስ ግን መጣ እውነተኛ አምባባሽ ጌታ መጣ ብዙ ነገር አስለቅሶናል ብዙ ነገር ተስፋ አስቆርጦናል በዚህ ዓለም ላይ ኢየሱስ ግን መጣ ወደሁላችሁም ሕይወት ኢየሱስ ይምጣ አሜን 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 ወደሁላችንም ጓዳ እሱ ይምጣ ቀኑ መሽቷል ጌታ ሆይ ከኛ ጋር አለራሉት የማውስ መንገደኞች ሲመሽ ሲጨልም ተስፋ ስንቆርጥ ኢየሱስ ይምጣ ወደ ቤታችን ሲመሽ ቀን ሆኖ ቀን ሳለ በቀን ይጨልማል ቀን ሆኖ ሳለ ይጨልማል አንዳንድ ጌታ ይምጣ ወደ ሕይወታችን አሜን ይደር በቤታችን ይሰማችሁ ነው አይዞሽ አላት አስከሬን ያዙትን ቃሬዛውን ይዛችሁ ቁሙ አለ ወደሷ ዞራለና አይዞሽ አታልቅሽ ልጅሽ ይድናል አላት ክብር ለመድኃኒዓለም ይሁን ደጆች ተዘግተው ሳሉ ማን መጣ ኢየሱስ መጣ ወደ አዘንተኛዋ ወደ ናይን መንደር ስትዩ ኢየሱስ መጣ አይዞሽ አላት ቃሬዛ ያዙትን ቁሙ አላቸው አስከሬን ያዛችሁ ቁሙ ወደ መቃብር የምታጣድፉ ቁሙ አንድ ቃል አወጣ ክርስቶስ ይሄ ቃል በጣም ይገርመኛል አንተ ጎበዝ እልሃለሁ ተነሳ ሬሳውን እኮ አስከሬኑን እኮ እናንተ ደካማ ያላችሁትን አቅም የለውም ያላችሁትን እናንተ ሞቷል ያላችሁትን አርጅቷል ያላችሁትን ጌታ ቃል ሲናገር ጉልበት ያገኛል አንተ ጎበዝ እልሃለሁ ተነሳ አለ ያን ጊዜ አስከሬኑ ተንቀሳቀሰ ሰዎች ወረዱት ፈቱት ያቺ ሴት ወደ መቃብር ነበር ጉዞ ወደ ቤት መለሳት ደጆች ተዘግተው ሳሉ ማን መጣ ወደ ሞተው ማንነታችን ወደ አረጀው ማንነታችን ወደ ደከመው ማንነታችን ወደ ተዘጋብን ጉዳይ መድኃኒዓለም ይምጣልን ያኔ ሁሉ ይፈታል ሁሉ አቅም ያጣል ጨለማ ይጠፋል ድህነት ይጠፋል ሁከት ይጠፋል ችግር ይጠፋል ረሃብ ይጠፋል ማን ሲመጣ ሰላም ለእናንተ ይሁን ይላል መሃላችን ቆሞ መሃላችን ይቆም በቤታችን ይምጣ በሰፈራችን ይምጣ በአገራችን ይምጣ ሰላምን ያድለን በመካከላችን አማኑኤል አለ እሱ ለአገራችን ሰላም ለቤታችን ሰላም ለሕይወታችን በረከትን እሱ ያድለን ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆመና ሰላም ለእናንተ ይሁን አለ በዚህ በሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ጴጥሮስና ሲላስና ጳውሎስ ታስረው ሳለ ደጆች ተዘግተው ሳለ ኢየሱስን ከማምለካቸው የተነሳ ታስረው ደጆች ተዘግተው ሳለ ሲዘምሩ ድንገት የወህኒው ደጆች ተከፋፈቱ የሁሉም እስራት ተፈታ ይላል እነሱም ነፃ ወጡ ማን ደረሰላቸው እግዚአብሔር ይድረስላችሁ ከእስር የሚፈታ ጌታ ከጨለማ የሚያወጣ ንጉስ መረብ በአሳ የሚሞላ አምላክ የሁላችንን ችግር ሊፈታ ሱማላችን ይሁን ያስተማረን የመከረን እግዚአብሔር ስሙ ለዘለዓለሙ የተመሰገነ ይሁን ስላዳመጣችሁኝ እግዚአብሔር ይስጥልኝ